ወይ የብሩክ ላሞች ማለት ነው። እንዴት ናችሁ ባካችሁ? እንዴት ነው ያረጋችሁት? እንደዛ ነው እንዴ? ትናንት ትናንት በምን አይነት መንገድ እንደሆነ የወጣች ቪዲዮ ነበረች አይደል? ቲክቶክ ላይ አይታችሁታል። ለዚህ ቪዲዮ ይሄን ቪዲዮ አይታ እንደሆነ እቺ አሁን ማለት ነው ታንቃ ልትሞት ነበር። አልጋ ላይ ተኝታለች ነው። ፈጣሪ ማርሽ እናቷ። አይዋይ ከባድ እንኳን ነው፣ ከባድ ነው። ያው ወጀው ማለት ነው ምንድነው ባለው ይሄ አክል የራሳችሁን መሳት ምናምን ለወንድ ብላችሁ ነው እንዴ? የብሩክ ላሞች ማለት ነው። ትናንት ወዲህ ሄሚ ብሩክን ስለሳማች እነሱ እንድትለያዩ አይደለም የሚፈልገው። በጣም ራሱን ሲቶ ሆስፒታል ገብቷል። ፈጣሪ ማርሽ ብዬሻለሁ መግቢያ ላይ ውዷ። በጣም ማለት ይሄ ምንድነው ሰርፕራይዝ ምናምን አርጓታል ይመስለኛል ነው ያ አይታችሁ ነው። ብቻ ምንም አይደለም፣ ጥሩ ነው። ጥሩ ሰርፕራይዝ ተደርጋለች የሚዬም ማለት ነው። ሰርፕራይዝ ሳይሆን ማለት ነው ይሄ ሰርፕራይዝ አይደለም። ሀቁን ሲነገር ከተባለ ማለት ነው ውዶቼ፣ ማለት እንደዛ አይደለም ሰርፕራይዝ የምትደረገው። ምክንያቱም ሰርፕራይዝ ሰው ማባር መጀመሪያ አንቺ ራሱ እንደዚህ ይወቅ መጀመሪያ ሰው ትነገሪው ማለት ነው። አበባ መስጠት ይሄ ሰርፕራይዝ አይገርምሽም? ተምረን እኮ ነው። ይሄ ደግሞ በምን አይነት መንገድ እና ደግሞ እናውቃለን ማለት ነው ውዶቼ። 200 ሺህ ስላገባችም አይደለም እና ለዚህ ሳይሆን ይሄንን ማለት ለሄሚ አበባና ባለፈው መኪና ውስጥ ሆና ሁለት ሴቶች ይዞ እንደ ሰርፕራይዝ ያደረገው ይሄም ማለት ነው በምን መንገድ እንደተሰጣ ማለት ነው ደርሰንበታል። አይገርማችሁ? የምርን ነው ማለት የተሰጠው ወይም የኔ ለ200 ሺህ አይደለም፣ ግን ያው የተሰጠውን ደስ የሚል ነገር ነው። ለዚህም ነው ግን በጣም ደስ ብሎናል። ብቻ ሄሚዬ ጥሩ ነው፣ ምንም አይደለምና አንዳንዶች ደግሞ ሰርፕራይዝ አድርጎታል፣ ብሩክ ሰርፕራይዝ አድርጎታል። ሰርፕራይዝ ታድርግ እንጂ እሷ ሰርፕራይዝ ማለት ሰው የሚያደርገው ሰዎች በደንብ አይደለም ሰርፕራይዝ የሚያደርገው ማለት ማስመሰል ሰርፕራይዝ ነው። ለማንኛውም ይመቻቸው። ሰላም ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ዘኔ ደህና ነኝ። ዛሬ ይዤ መጣሁት የሆነች የብሩክ ላም መሰለችኝ። ያው ምንድነው ታማ ሆስፒታል ገብታለች እና ምንድነው ትናንት ወዲህ ሄሚ ብሩክን ስለሳማች መሰለኝና እነሱ ያው ባለፈውም እጄን ያዙኝ እግሬን ያዙኝ የሚለው ቦይሲን ወጥቶ ነበር። ይሄም ደግሞ ያለችው ሰላም ነች ማለት ነው። እጄን ያዙኝ አሁንማ ክሎሮክስ መላክ ነው ያለባችሁ እናንተ። በነገራችን አሁን ላይ የተፈጠረ ነገር ላይ ብዙ ሰዎች ብዙ የብሩክ ላሞች እየተደሰታችሁ ነው። እሱም ደግሞ ለአንዴና ለመጨረሻ ጊዜ ሁሉም ነገር ነግራለሁ እና ከዛ በኋላ ማንንም አልፈልግም የሚለው ነገሮችም እያወራ ነበር። ያን ቪዲዮ ደግሞ አሁን ገና ደግሜ እሰራላችኋለሁ ማለት ነው። የምርን እኮ ነው። ለአንዴና ለመጨረሻ ነው የሚባል ቃላቶች በጣም አበዛ ማለት ነው ብሩክዬው ማለት ነው። ጭራሽ ለአንዴና ለመጨረሻ ማለት ቀልድ ነው እንዴ አንተ? ማለት ያላደረከው ነገር ካለ አላደረኩም ብለ መልስ እኮ መመለስ እኮ ነው። አንተ በጣም ማለት ይሄን ቃል ወይም ምንድነው ይሄን ነገር አታስረዳኝም ለምንድነው ማትነግረኝ ስትል እኮ በጣም እየተናደድኩ እኮ ነው። ምንድነው የተበቃ ምስጢር አለ እንዴ? ምንድነው የሆነች ፊልም አየውና ትላንትና ፊልም እያየው ነበረ ውዶቼ። ሚስቷ የሆነች ልጅ ቤቷ ላይ መታ ነበረች። ሌላ ነችና የሷ ልጅ አይደለችም። ከልጆቿ ጋር ከሷ ባለቤቷ ልጆች ጋር ትኖራለች ማለት ነው። እና ባል ነው ያመጣ ልጅቷን ያመጣው ባል ነው። ልጅቷ ደግሞ የወለደችው እናቷ ሌላ ነች። ገባችሁ አይደል? እናቷ ሌላ ነች ማለት በቃ ሰርቆ ነው የወለዳት ማለት ነው። ገባችሁ አይደል? ምንድነው ጠየቀች ሚስቷ በጸባይ ማለት ነው። ለምን እቺ ልጅ ምን ማለት እኛ ልጆችን እኮ ማለት ይመሳሰላሉ የኔ ልጆችና እሷ የኔ ዳሙ አንድ ይመስላል። ስለዚህ ምንድነው የደኔን ወይም ምርመራ እናስገባ ብላ ባሏን ትጠይቃለች። ገባችሁ አይደል? ባሉ ደግሞ ምን አለ መሰለኝ ደነገጠ። እንዴ ለምንድነው እንደዚህ ማድረግ የፈለግሽው ምናምን ብሎ ደነገጠ ማለት ነው። በጣም ነው ደነገጠው። እና የሆነ ነገር ሲኖራችሁ ልጅቷ ደግሞ ከውጪ መጣችሁ የሷ ናት ማለት የሰውዬ ማለት ነው። ውጪ ሰርቆ ነው የወለዳት ከሌላ ሴት ማለት ነውና አሁን ሚስት ሆና ቤቷ ላይ የኖረች ያለችው ልጇ የሷ እንደሆነ አታውቅም፣ ግን ልጆቹን እንደምትመሳሰላለች ማለት ነው። ፊቷ ዳም ማለት ነውና
ሶ ዴኔ ወይ ማለት እንድነው ባለው እናታቸው ምርመራ እናስገባት ትላለች። እና ሚስት ባሏ ደግሞ በጣም ደነገጠ። እንዴ ለምን አስፈለገ እንደዚህ ነገር ማድረግ ምናምን ብሎ ተቆጣት ማለት ነው። ገባቸው አይደል? ይዋደዳሉ። እና ብሩክ አሁን ማለት ነው ሄሚ ስለ ምንድነው ይሄ ስለ መረጃ ነገርን ስትል አንተ በጣም ነው የተናደድክ ያለው። አታናሽብኝ እንደዚህ አይነት ነገር በቃ ታይኝ፣ ማስረዳት ግዴታ የለብኝም ነው የምትለው። ኧረ እባክህ ተው እንጂ እንዴ! ማስረዳት ግዴታማ አለብኝ እንጂ። አሁን ይሄ ፊልም ላይ ማለት ነው ያየሁት ነገር አይታችሁታል። ሚስቱ አላወቀች። አሁን እንደዚህ አይነት ነገር አለ ማለት ነው። ፊልም የሚሰሩ ሰዎች አድርጎ ሳይሆን እንደዚህ አይነት ነገር ማለት የሚያደርጉ ሰዎች አለ ለማለት ያክል ነው። እንደዚህ አይነት ፊልም የሚሰራው ያው ፊልም ላይ በጣም ብዙ ትምህርት ያለው ፊልሞች አለ፣ ድራማም ሶ ምንም ነገር የሆነ ታውቃለህ፣ ማደባቅ የለብህም። ህይወት ሁነት ከሷ ጋር ለነገ እያሰብክ ከሆነ ማለት ነው ለነገ ከሷ ጋር መኖር የምትፈልግ ከሆነ ያለው ነገር ሁሉ ለሄሚ ማስረዳት አለብህ። ግዴታ ነው ሲጀመር፣ የምርን ነው ግዴታ ነው። አንተ ግን እኔ ለአንቴና ለመጨረሻ ጊዜ እኔ በቃ አንቺኒ ማላውቅም ፍጹምኒ ማላውቅም፣ ስለዚህ ያለው ነገር እኔ ላንቺ እንደማደርግ ላንቺ ብዬ ነው ይሄን መንገድ እየሄድኩ ያለሁት ይወቅ እያልክ ነው። ላሞቺክ ነው እንዴ? ላሞቺክ እኮ አንተን እኮ በጣም ነው የሚመክሩ። ምክር ራሱ በጥሩ ምክር ሳይሆን የነኪቶ ምክር ማለት ነው። ይሄን ምክር እየሰማህ ነው። እየተዋደዳችሁ ለምን እንደዚህ ትሆናላችሁ እንዴ? ጣላታችሁ ለምን ይደሰታል? ብሎ ማስረዳት እኮ ምንም ነገር ካለ በራስህ እንድትጣሉ እንድትለያዩ ፈልግ ሰው እንዳለ ያወቅ እንደዚህ መሆን የለብህም ብዬ አስባለሁ። እና ቅመምዬም አንቺም ደግሞ ያው ተረጋጊ። ሁሉም ነገር ሁሉ ነገር እግዚአብሔር ያለ ነው። ገባሽ? ያለፈው ነገር ከሆነ ማስረዳት አለማስረዳት በቃ ካላስረዳ ያው እኛ ሴቶች እኮ ያየነው ነገር ማወቅ እንፈልጋለን። በቃ ውስጣችን ይፈራል። ገባችሁ አይደል? ያ ነገር ደግሞ አውቃችሁ ማስረዳት ነው ያለብን። ብሩክ ራሱ ማለት ነውና ባጭሩ ማስረዳት ትችላለህ። ጠላት እንዲገባ አታደርግ። ከባድ እንኳን ነው ብቻ ሄሚ ማለት ነው ሰው የላትም ብሎ ሰው እንዲያስብ አልፈልግም ምናምን እያልክ ነበር። እንደውም ይቅርብኝ፣ ቀጣይ ቪዲዮ ላይ አወራችኋለሁ። የምር እኮ ነው ውዶቼ። እና እንደዛ ነው የምላችሁት። ብቻ የብሩክ ነገር አንዳንዴ ግርም ይለኛል። የምር ነው በቃ የሆነ ያመጣችው ነገር ማጋፋት አይችልም። ሁሉ ነገር ተስፋ መቆረጥ ነው የሚችለው እሱ። ተስፋ መቆረጥ በጣም ነው ቅርብ ነው ተስፋ ለመቆረጥ ብሩክ ማለት ለሁሉም ነገር የሆነ በቃ እኔ ላንቺ ብዬ ነው እንጂ ለኔ ለራሴ አይደለም ምናምን የሚለው ነገሮችም እያወራ ነበር። ተው እንጂ ብራዘር፣ እንደዚህ የሚባል ነገር አለ እንዴ? ለማንኛውም ውዶቼ በጣም ወዳችኋለሁ፣ በጣም ማከብራችኋለሁ። ቪዲዮን ላይክ፣ ሼር፣ ቤቴን ደግሞ ሰብስክራይብ ማድረግ እንዳይረሳ። በጣም ከልቤ በጣም ወዳችኋለሁ። እና እነኚህ ልጆችም እንዲታረቁ ጸልዩ በሃይማኖታችሁ። እኔ እኮ ግራ ገባኝ። ሴት ልጅ ሆኖ ደግሞ ሴት ልጅን የምትሰደቡ ሰዎች እግዚአብሔር አምላክ የስራችሁን ይስጥ። አሜን በሉ። አዎ ባለሽበት ቦታ ማለት ነው ሁሉም ነገር ምን አንቆ ይገልሽ የአባቴ አምላክ። አሜን በይ። እሺ አሜን በይ። አንቆ ይገልሽ። አዎ እሱ ነው የሚሻለው መሰለኝ። ሶ ቴንኪው ውዶቼ፣ ወዳችኋለሁ። ቪዲዮን ላይክ ማድረግ እንዳይረሳ። ወዳችኋለሁ። ባይ። መልካም ቀን ይሁንላችሁ። ቀጣይ ቪዲዮ ላይ እንገናኛለን። ባይ